መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋው እንዳትክድ ከስረህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በርበሬ እያዘጋጀሁኝ ነው ማለት ነው። ነጣ ነጣ ያላለው በእርግጥ የነጫጭ ነው፣ ፀሐይም ስለሆነ ነው እንደዚህ ነጭ ያበዛ የሚመስላችሁ ማለት ነው። ዙሮ ዲና ነው፣ ፀሐይ ስለሆነ ነው። ውጭ ላይ ነኝ እና ይሄ የተገዛው 700 ብር ነው ኪሎ 700 ብር አለ ኩል ያህልን። ወደ ጉዳዩ ስገባ ታያለህ ይመስለኛል። ፀሐይ ላይ ስለሆነ ነው የሞኔ እየቀነጠስኩኝ ነው። የጧት ፀሐይ ነው ብርድ ብርድ ያለኝ ብዬ እየቀነጠስኩ ነው ማለት ነው። እና እንዴት ናችሁ ውድ ኢትዮጵያውያን የሀገሬ ልጆች፣ የፈላላ ልጆች በተለይ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዲሁም በሞላው ዓለም የምትገኙ ኢትዮጵያውያን በሙሉ ሰላም ሰላም ብያለሁ ማለት ነው። ሀባይ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ የመጣሁበት ጉዳይ ሸህር ረመዳን ለዚህ እየመጣ ነው። ረመዳን ማለት ነው። ቤተሰቦቻችሁን ሰርፕራይዝ ማድረግ የምትፈልጉ ሰዎች የረመዳን መቃዲ ዝርዝሩን ሱቅ ሂጄ ስንት እንደሆነ ዝርዝሩን እነግራችኋለሁ ማለት ነው። እና ከዚሁ ታስቡበት ቤታችሁ ሂጄ ቤታቸው ለቤተሰቦቻችሁ ሰርፕራይዝ አረጋለሁኝ ኢንሻአላህ ባላ ፈቃድ ማለት ነው። በከላላ አካባቢ ያላችሁ ነው። ሌላ ቦታ ያው ለመሄድ ልጆች ስላሉኝ አይመቸኝም ማለት ነው። ይቅርታ። ከላላና አካባቢዋ ያላችሁ እህቶቼ ወንድሞቼ መቃዲ ለቤተሰቦቻችሁ ፈቃደኛ የሆናችሁ አደርሳለሁ ማለት ነው። ለማድረስ እኔ ፈቃደኛ ነኝ። በዋትስአፕ ታናግሩኛላችሁ ማለት ነው። ቁጥሬ 09 30 58 65 84 ነው። እጽፈዋለሁኝ እንትሩ ላይ ማለት ነው። ስለዚህ ቤተሰቦቻችሁን ለረመዳን ሰርፕራይዝ ማድረግ የምትፈልጉ በርበሬም ወቅት ነው መገዛት ያለበት። በርበሬ ከሆነ ጭራሽ በቃ በርበሬም፣ ሩዝም፣ መኮሮኒም፣ ፓስታም፣ ቡናም፣ ስኳርም፣ ተምርም በቃ የምትፈልጉትን ይሄንን ብላችሁ ዝርዝሩን ታስቀምጡልኛላችሁ። እኔ ያንን በቪዲዮ እንትን እያልኩኝ ለቤተሰቦቻችሁ አደርሳለሁ ማለት ነው። ምርቃን ተቀብዬ እመጣለሁኝ። እኔ የማገኘው ከእናንተ ቤተሰቦች ምርቃን ብቻ ነው። ሌላ ማገኘው የለኝም። እና ያው ዩቲዩብ እንዲታይልኝ ነው የምፈልገው ማለት ነው ሀባይብ። ስለዚህ ሁላችሁም የምትፈልጉ ቤተሰቦቻችሁን ለቤተሰቦቻችሁ ማቅረብ የምትፈልጉ በቃ ማቅረብ የምትፈልጉትን ነገር ይሄንን ብላችሁ ነገሩኝ ማለት ነው። ቤተሰቦቻችሁን እጄ ሰርፕራይዝ አደርግላችኋለሁኝ። ያው እየደረሰ ነው ቀኑ ማለት ነው። ገፋ አድርጊው በር ተዘግቶባል። ቀኑ እየደረሰ ነው። ስለዚህ በተለይ በርበሬ ከወዲሁ ነው መዘጋጀት ያለበት እና እንደዛ እላችኋለሁኝ። በርበሬን የሚያስጠላኝ ምንድነው መሰላችሁ? መቀንጠሱ፣ እንደዚህ መቀንጠሱ በጣም ነው እንትን የሚለኝ። በብዛት ልገዛልና ማለት ነው ይሄ ትዝ ሲለኝ ቀንሰዋለሁ፣ እንደገና ተወዋለሁ። እና ለረመዳን ዝግጅት ላይ ነን። አላህ ሱብሃነሁ ወተዓላ እንኳን በሰላም አደረሰን፣ በሰላም በጤና። የዛሬ ዓመት አብረውን ጡመው ዛሬ የሌሉ አሉ። እነሱንም ጀነተል ፈርደውስን ይወፍቀልን እላችኋለሁኝ። ቀጣይ ዓመትም የሚመላለስብን ያርገን። እኔ እንግዲህ ረመዳን አሁን የሚመጣው 3ኛ ረመዳን መጦሚ ነው ማለት ነው። እዚህ ኢትዮጵያ ተገባሁ እንግዲህ አሁን 2 ጨርሻለሁ። 3ኛ ይሄው አሁን የሚመጣው ነው እላችኋለሁ። ስለዚህ
አምና ያው የተወሰነ ሰው አድርጌ እንትን ብያለሁ፣ ሰርፕራይዝ አድርጌያለሁ በየቤታቸው ማለት ቤተሰቡ ማለት ነው። ብዙ ሰው አይደለም ቤተሰቦችን እንትን ብያለሁኝ፣ አዝዤ አቅርቤያለሁ። ዱዓዬን ተቀብዬ ነው የመጣሁት። ስለዚህ ዘንድሮ ደግሞ ብዙ ሰው እንደሚታዙኝ ተስፋ አደርጋለሁ ማለት ነው። እኔ የምፈልገው ዱዓ ነው። ባጃጅ ራሱ አልልም። እኔ የምፈልገው ዱዓቸውን ነው። ስለዚህ የምትፈልጉ ሰዎች አናግሩኝ። ከፈለጋችሁ ደግሞ የባለ ሱቅ ቁጥር እሰጣችኋለሁኝ። እኔ እናንተ እንድትደሰቱ ስለሆነ የባለ ሱቅ ቁጥር ፈልጌ እሰጣችኋለሁ። እናንተ ቀጥታ አናግራችሁ ባለ ሱቁን ማዘዝ ትችላላችሁ። ከዛ ታዘዛችሁ በኋላ እኔ ተቀብዬ ወይም ቤተሰቦቻችሁ ጋር አደርስላችኋለሁ፣ ወይም ደግሞ ቤተሰቦቻችሁ ልካችሁ ከዛ ማስወሰድ ትችላላችሁ። ቁጥር ሸር አደርግላችኋለሁ፣ ችግር የለብኝም እላችኋለሁ። አባይ እና የተመቸው ላይክ አብዛኛውን ጊዜ ማለት ነው ፍሬውን ዝጥ እየዛት አደረገው። እኔ የምፈልገው ከእናንተ ምን መሰላችሁ? ሸር እንድታረጉልኝ ነው። በሸር ተባበሩ። ዩቲዩብ በጣም እንትን እያለ ነው፣ እየሰራ አይደለም። በነገራችን ላይ ግን ያው ለእናንተን ለማስደሰት ነው እየሰራ ያለሁት እንጂ የዩቲዩብ ብር እየሰራ አይደለም። አሁን ላይ ተበላሽቷል። የሚሞላ ነገር አለው። ብር ከፍዬ አስሞልቼው አሁንም መልሶ እንደዛው ሆነ ማለት ነው። አሁንም ከፍለሽ አስሞሊ ብሎ አልቀበልም ብሎኛል። እኔም አልከፍልም ብዬ ትቼዋለሁኝ እላችኋለሁ። ማለት እየሰራሁ አይደለም፣ ብር እየቆጠረ አይደለም ዩቲዩብ። ግን እናንተን ለማገልገል እናንተን ጓደኞቼን ደንበኞቼን ለማገልገል ብዬ እንጂ አሁን ላይ እየሰራ አይደለም ዩቲዩብ። እና የምትፈልጉ ሰዎች ቁጥር አስቀምጣለሁኝ። በቁጥሬ በዋትስአፕ ማናገር ትችላላችሁ፣ ደውላችሁ ማናገር ትችላላችሁ ማለት ነው። አላህ ሱብሃነሁ ወተዓላ አመት የሚመላለስብን ያርገን። አይ ሀገራችንም ሰላም ያርግልን። በምትፈልጉን ነገር በከላላና አካባቢው ያላችሁ በምትፈልጉን ነገር ከጎናችሁ ነኝ። አብሽሩ አለሁ ማለት ነው። ቤትና ቦታ ነው ያላችሁ። ቤትና ቦታ አሁን ላይ ጠያቂም የለ ሻጭም የለ፣ ብዙም አይደለም። ለዛ ነው የኔም ቤት ራሱ በደላላ ልሸጠው ነው ማለት በደላላ ይሄን ያህል ብዬ ተቋርጬ እንደዛ አስቤያለሁኝ እላችኋለሁኝ። አሁን ላይ ገዢ የለም፣ ሀገሩ ሰላም ስላጣ ገዢም የለ። አሁን ላይ ሻጭም እንደዛው ይወደድ እያለ አስቀምጧል ማለት ነው። ዞሮ ዞሮ ይሄንን ይመስላል። ሀባይብ ስለምታዳምጡኝ ስለምታበረታቱኝ ከልብ አመሰግናለሁ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጎ እናንተም በማግኘት ከቤተሰቦቻችሁ ጋር ብትት የበለቁ ያርጋችሁ። ቤተሰቦቻችሁን በጤና የሚጠብቋችሁ ያርጋችሁ። የዘላለም ዱዓዬም ምኞቴም ነው። ሀባይብ ወጥቶ ተመቅረት አላህ ሱብሃነሁ ወተዓላ ይሰውራችሁ እላለሁኝ። እና እንግዲህ የረመዳን መቃዲ ዛሬ የመጣሁበት ዋነኛው የረመዳን መቃዲ የምትፈልጉ ሰዎች አናግሩኝ እላችኋለሁ ማለት ነው። አላህ ሱብሃነሁ ወተዓላ ሀገራችን ጠብቀልን እያልኩኝ በዚህ ሰናበታችኋለሁ። ሰብስክራይብ ማድረግ እንዲያረሱ፣ ቪዲዮ ሼር ማድረግ እንዲያረሱ እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።